የፍቅር ታሪክ ከእግዚአብሔር ወደኛ። ቻይናዊው ዊፋን ለስራ ወደ ኢትዮጵያ ሲመጣ ለመጀመሪያ ጊዜ ነበር። የስራ ባልደረቦቹም ሞቅ ባለ ሰላምታ ተቀበሉት። ዊፋን ከስራው የሚያስቀድመው ነገር ምንም ነገር የለም። ስራውንም ቀንም ማታም ይሰራል። አንድ ቀን በስራ ላይ እያለ ብዙ የኢትዮጵያ ህዝቦች ነጭ በነጭ ለብሰው ወደ አንድ አቅጣጫ ሲጓዙ ይመለከታል። የሚሄዱበትም ግራ ስለገባው ተከትሏቸው ይሄዳል። ሲደርስም ቤተክርስቲያን ሲገቡ ተመለከታቸው። ወደ መስሪያ ቤቱም ሲመለስ የሥራ ባልደረቦቹ ነጭ በነጭ ለብሰው ሻማ አብርተው ሲጸልዩ ሲዘምሩ ያያቸዋል። ነገሩ ብዙ ባይገባውም ዝም ብሎ ተመለከታቸው። ከሥራ ባልደረባውም ጋር ስለ ሥራ እያወሩ ወደ ቤት እየሄዱ ድንገት ንግግሯን አቁማ ጎንበስ ብላ ስትሳለም ግራ ገብቶ ታያት። ለረጅም ጊዜ መጠየቅ የፈለገውን ለመጠየቅ እድሉን አገኘ። ብዙ አዳዲስ ነገሮችን እያየው ነው። ነጭ ለብሳችሁ ትሄዳላችሁ፣ ሻማ ታበራላችሁ፣ ተሰብስባችሁም ስትዘምሩ ሰማለሁ። አንገታችሁ ላይ ደግሞ አንድ አይነት ጌጥ አለ አላት መስቀሏን እየጠቆመ። እሷም ፈገግ ብላ ይህን ጥያቄ ስለጠየከኝ በጣም ደስ ብሎኛል። ከነገርኩህ አይቀርማ ከመጀመሪያ ጀምሬ ልንገርህ አለችው። ይህንን ምድር ሁሉ የፈጠረ እኔንም አንተንም የፈጠረ አንድ አምላክ አለ፣ እግዚአብሔር የሚባል አምላክ። በአካል 3 ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይባላል። በመለኮት ወይም በአምላክነት በሐሳብ በስልጣን አንድ ናቸው። ስለዚህም አንድም 3ም እንላቸዋለን። አምላክም ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። አዳምና ሔዋንንም ፈጠራቸው፣ በተዋበ ገነት ውስጥ አኖራቸው። ከአንዲት የዛፍ ፍሬ በስተቀር ሁሉንም እንዲበሉ የፈለጉትን እያደረጉ እንዲኖሩ እግዚአብሔር ፈቅዶላቸው ነበር። ነገር ግን የእግዚአብሔር ጠላት የሆነው ሰይጣን በእባብ ላይ አድሮ በአዳምና በሔዋን ይቀና ስለነበር ሔዋንን ፍሬውን ከበላሽ እንደ እግዚአብሔር አምላክ ትሆኛለሽ ብሎ ፍሬውን እንድትበላ ገፋፋት። ያልተፈቀደላትን የዛፍ ፍሬ በላች። ለአዳምም ሰጠችው። አዳምም የዛፉን ፍሬ በላ። አእምሯቸው ለማወቅ ያልተፈቀደለትን ነገር ማወቅ ጀመረ። እርስ በእርስ ሲተያዩ ተፋፈሩ፣ ሰውነታቸውንም በቅጠል ሸፈኑ። እግዚአብሔርን በቁጣ ድምፅ ጠራቸው። ከዛፍ ኋላ ተደበቁ። ከእግዚአብሔር ዓይን መሸሽ የሚችሉ መስሏቸው ቢሆንም መሸሽ ግን አይችሉም። የማይሞቱ ተደርገው ተፈጥረው ቢሆንም የተከለከለው የበሉት የዛፍ ፍሬ የሞት ፍሬ እንደሆነ ነገራቸው። ሰውነታቸውን መድከም እንደሚጀምር እንደሚሞቱ ለመብላትም መስራት እንዳለባቸው ይህ ቅጣታቸው እንደሆነ ነገራቸው። ከገነትም ተባረሩ። አዳምና ሔዋን እጅግ አዝነው ተክዘው ቆዩ። ጌታ እግዚአብሔርም አዳምና ሔዋን ተክዘው ባየ ጊዜ አዘነላቸው። ከልጅ ልጅ ተወልዶ መስዋዕት ሆኖ እንደሚያድናቸው ተስፋ ሰጣቸው። ሔዋንም ጸነሰች፣ ልጅም ወለዱ፣ የልጅ ልጅም አዩ። ብዙ ትውልድ አለፈ። ስለዚህ ሰውን እግዚአብሔር ከአፈር ነው የፈጠረው ማለት ነው። ሳይንስ ላይ ግን የተማርነው ከዝንጀሮ እንደመጣ ነበር አለ በጣም ተገርሞ ዊፋን። ታሪኩንም ቀጠለችለት። ሐናና ኢያቄም የሚባሉ ቅዱስ ሰዎች ነበሩ። እግዚአብሔርም ሴት ልጅ ሰጣቸው፣ ስሟንም ማርያም አሏት። ማርያምንም ለቤተ ክርስቲያን ሰጧት። ማርያምም በቤተ ክርስቲያን ውስጥ የእግዚአብሔርን ቃል እየሰማች አደገች። አንድ ቀን ማርያም በጸሎት ላይ እያለች መልአኩ ገብርኤል ከፊቷ ተገለጸ። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣
ብሎ ሰላምታ ቀረበላት። አንቺ ከሴቶች የተባረክሽ ነሽ፣ ዓለምን ሁሉ ሊያድን የሚመጣውን ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እኔ ለእግዚአብሔር ባሪያው ነኝ፣ እንደ ቃልህ ይደረግልኝ አለች በትህትና። የፀሐይ ብርሃን ከሰማይ ወርዶ ምድር ላይ እንደሚያርፍ እግዚአብሔር ወልድም ከሰማየ ሰማያት ወርዶ በማኅፀኗ አደረ። እንዴት አምላክ ሆኖ ወደ ምድር መጥቶ ሰው ለመሆን መረጠ አላት። እሷም ፈገግ ብላ አስታወስክ ለአዳም የሰጠውን ተስፋ አለችው። ዘመዷ ኤልሳቤጥ ማርያምን ባየች ጊዜ መንፈስ ቅዱስ ሞላባት። በከበረ ሰላምታም አንቺን ሳይሽ በሆዴ ያለው ጽንስ በደስታ ዘለለ አለቻት። ድንግል ማርያምም የመውለጃ ጊዜዋ ሲደርስ ማረፊያ ባለማግኘቷ ጌታችንን በከብቶች በረት ወለደችው። ጌታም በጥበብና በሞገስ አደገ። አንድ ቀን ዮሴፍና ማርያም በመንገድ ሳሉ ጌታ ኢየሱስ ጠፋባቸው። ከብዙ ፍለጋ በኋላ በቤተ መቅደስ ከካህናት ጋር ሲወያይ ያገኙት። ስለምን ፈለጋችሁኝ? የአባቴ ቤት ልሆን እንደሚገባኝ አታውቁምን? አላቸው። እነሱም ተረጋጉ። ጌታችን ክርስቶስ በምድር 30 ዓመት ሞላው። ከእናቱ ጋርም ወደ አንድ ሰርግ ቤት ተጠርተው አብረው ሄዱ። እናቱ ማርያምም ሰርገኞቹ ወይን እንዳለቀባቸው አየች፣ አዘነችላቸውም። ልጇ የሚሳነው የሌለ ሁሉን ማድረግ የሚችል አምላክ እንደሆነ ስለምታውቅ እንዲረዳቸው ነገረችው። እሱም ለሰርገኞቹ ውሃ አምጥታችሁ የወይኑን ማድጋ ሙሉት አላቸው። ውሃውም ወደ ወይንነት ተቀየረ። ሰርገኞቹ ደስ አላቸው። እናቱ ማርያምም በልጇ እጅግ ደስ አላት። ጌታም የሀገሪቱን ሕዝቦች ማስተማር ጀመረ። 12 ሐዋርያትንም መረጣቸው። ብዙ ተአምራትንም ያደርግ ነበር። ከሞት ያስነሳል፣ ምግብን ከሰማይ አውርዶ ብዙ ሺህ ሕዝብ ይመግባል፣ በውሃም ላይ ይራመዳል። ሐዋርያቶቹም ይህንን ሲያዩ እጅግ ይደነቁ ነበር። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ሁሉን የፈጠረ ታላቅ አምላክ ሆኖ ሳለ ዝቅ ብሎ እግራቸውን አጠባቸው፣ ፍቅርንም አስተማራቸው። በመጨረሻም ለአዳም የገባለትን ቃል የሚፈጽምበት ቀን ስለደረሰ ከአባቱ አብ ጋር መነጋገር ጀመረ። ከ12ቱ ሐዋርያቶች አንዱ የሆነው ይሁዳ ጌታን ሊገድሉ ሲያሳድዱ ለነበሩ ሰዎች ያለበትን እንደሚነግራቸው ቃል ገብቶ ገንዘብ ተቀበለ። በ30 ሳንቲምም አምላኩን ካደ። በቦታው ወስዷቸው ከተሰበሰቡት መሃል መጀመሪያ የሚስመው እሱ እንደሆነና እንዲይዙት ምልክት ነገራቸው። አምላኩን ሊገሉት ስትይ እንዴት አምላክ ሆኖ ይሞታል ብሎ ጠየቃት። እሷም አምላክ ወደ ምድር ሰው ሆኖ የመጣው ለአዳም ቃል የገባው በአዳም ቦታ መስዋዕት ሆኖ ቀርቦ ለማዳን ሲል ነው። ይህን ሁሉ ስለሚወደን አደረገ አለችው። ወደ ታሪኩም ቀጠለች። እንደነገራቸውም ቀጥታ ሄዶ ጌታ ክርስቶስን ሳመው። ጌታ ሁሉን የሚያውቅ አምላክ ነውና ይሁዳ የሚያደርገውን
ያውቅ ነበር። ይሁዳ እኔን በመሳም ሸጥከኝ አለው። ጌታንም ያዙት። ሐዋርያቶቹም እጅግ ተደናገጡ። ምንም ወንጀል ሳይኖርበት እንደ ወንጀለኛ በፍርድ ሸንጎ አቆሙት። ሲያስተምራቸው፣ ሲያድናቸው፣ ሲመግባቸው የነበረ ሕዝቦች በሙሉ በህብረት ይገደል ይገደል አሉ። ወታደሮቹም ንጉሣችን ሆይ እያሉ እያሾፉበት የሾህ አክሊል አደረጉበት። መስቀሉንም ተሸክሞ ወደሚሰቀልበት ተራራ ሄደ። ከሩቅ ሆኖ ጌታን ሲከታተል የነበረው ከሐዋርያቶች አንዱ የነበረ ጴጥሮስ አንተም ከሱ ጋር ነህ፣ አንተን መቀጣት አለብህ ሲሉት ፈጽሞ አላውቀውም ብሎ አምላኩን ካደ። ብዙም ሳይቆይ ያደረገው ክህደት እጅግ ጸጸተው። እያለቀሰ የአምላክን ምሕረት ተማጸነ። እናቱ ማርያምም ልጇን እያሰቃዩት እንደሆነ ሰምታ ወደ አደባባይ እየሮጠች ፍለጋዋን ጀመረች። ልጇ መስቀሉን ተሸክሞ ወድቆ አገኘችው። አምርራም አለቀሰች። የመጣበት ዓላማ ይህ እንደሆነ ስለምታውቅ ልታስቆመው እንደማትችል ገባት። እያለቀሰችም ተከተለችው። ጌታም ከሁለት ወንበዴዎች መካከል ተሰቀለ። አንደኛውም ወንበዴ ጌታ እንደሆንክ አምናለሁ፣ በመንግሥተ ሰማያት አስበኝ እኔን አለው። ጌታም ፈገግ ብሎ በእውነቱ ከኔ ጋር በመጀመሪያ መንግሥተ ሰማያት የሚወስድ ሰው ትሆናለህ አለው። ከጌታ ጋር ከሐዋርያቶቹ አንዱ የሆነው ጌታ ከሁሉ በላይ የሚወደው ዮሐንስና እናቱ ማርያም ብቻ ነበሩ። ጌታም ዝቅ ብሎ ዮሐንስን እያየ እሷ ከእንግዲህ ወዲህ እናትህ ናት፣ ማርያም ሆይ ከእንግዲህ ወዲህ ልጅሽ ነው አላት። ጌታም እናቱን በመስቀል ላይ ሆኖ ለዓለም ሕዝብ እናት እንድትሆን በዮሐንስ በኩል ሰጠን። ጌታም ነፍሱን ከሥጋው ለየ። ፀሐይም የፈጣሪዋን ስቃይ ባየች ጊዜ ብርሃኗን ደበቀች፣ ደምም ለበሰች። የምድርም መለዋወጥ ያዩ ወታደሮቹ ይህ ሰው እንደተናገረው አምላክ ይሆን እንዴ ብለው ተደናገጡ። ከመስቀሉም ጌታን አወረዱት፣ ወደ መቃብር ስፍራም አገቡት። የጌታ ወዳጅ የሆኑት የጌታን መቃብር ሊጎበኙ በሦስተኛው ቀን ወደ መቃብር ስፍራ ሲሄዱ መቃብሩ ተከፍቶ መግነዙም ተቀምጦ አገኙት። እጅግም ደነገጡ። መልአክም በፊታቸው ተገለጠ። የምትፈልጉት ጌታ በዚህ የለም፣ እንደተናገረ ተነስቷል። ሂዱና የነገርኳችሁን ለሐዋርያት ንገሯቸው አላቸው። ያዩትና የሰሙትን ለመናገር ወደ ሐዋርያቶቹ እየሮጡ ሄዱ። ደስታቸውን መቆጣጠር ያቃታቸው ለሐዋርያቱ የሰሙትን ነገሯቸው። እየሮጡም ወደ ጌታ መቃብር ሄዱ። እንደሰሙትም መቃብሩ ክፍት ሆኖ አገኙት፣ ጌታም አልነበረም። እንደተለመደው መግደላዊት ማርያም የተባለች የጌታ ወዳጅ ወደ ጌታ መቃብር ሄዳ ስታለቅስ ጌታ ከኋላዋ ተገለጠ። ዓይኗን ማመን ከበዳት፣ እጅግ ደነገጠች። ቃል እንደገባላቸው ሞትን አሸንፎ እንደተነሳ ስታውቅ እጅግ ደስ አላት። ለሐዋርያቶችም ጌታን እንዳየችው ነገረቻቸው። የነገረቻቸውንም አላመኗትም ነበር። ጌታም በመካከላቸው
ተገለጸ። ማመን ስለከበዳቸው ለማረጋገጥ ተራ በተራ ነኩት። እውነትም ጌታ እንደተናገረው ሞትን ድል አድርጎ ተነስቷል። ጌታም ለሐዋርያቱ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው። ሐዋርያቶቹም የጌታ እናት የሆነችው ማርያም ቤት ሆነው በጸሎት ይተጉ ነበር። ጌታ እንዳዘዛቸውም ዓለምን ማስተማር ጀመሩ። ብዙ ሕዝብንም በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበር። ከሐዋርያት አንዱ የሆነው ፊልጶስም ሮጦ የነቢዩ የኢሳይያስ መጽሐፍን ሲያነብ ሰማና በውኑ የምታነበውን ታስተውላለህን? አለው። ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህ ስለማን ይናገራል? ስለ ራሱ ነው ወይስ ስለሌላ? አለው። ፊልጶስም ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ፊልጶስም ጃንደረባውን አጠመቀው። ጃንደረባውም እጅግ ደስ ብሎት ወደ ኢትዮጵያ ሄደ። የሰማውንም ወንጌል ላገኘው ሰው ሁሉ ይነግር ነበር። የኢትዮጵያም ሕዝብ በወንጌል አምነው ክርስትናን ተቀበሉ። ክርስቶስን ምሳሌ አድርገው ጌታ እንደተጠመቀ እንዲሁም እንዳዘዘው በልጅነት ይጠመቃሉ። ጌታ ለእናንተ የምሰዋውን ሥጋና ደሜን ብሉ ጠጡ እንዳለው በቤተ መቅደስ የጌታ ሥጋና ደም ቁርባንን ማከናወን ጀመሩ። እስካሁንም ድረስ እስከ ምድር ፍጻሜ ይቀጥላል ብላ ታሪኩን ጨረሰችለት። ዊፋንም በሰማው ታሪክ ደስ ብሎት ልቡ ተነክቶ እያያት ነበር። በቻይንኛ የተጻፈ መጽሐፍ ቅዱስም ሰጠችው። ዓይኑ በእንባ ሞላ፣ ደስ ብሎት ተቀበላት። መጽሐፍ ቅዱሱንም ቤቱ በደንብ ማንበብ ጀመረ። ጌታ እንዳዘዘውም ለመጠመቅ ዝግጁ እንደሆነ ነገራት። እሷም በደስታ ዘለለች። በአብ በወልድ በመንፈስ ቅዱስ ስም ተጠመቀ። ጌታም እጅግ ደስ ብሎት ከሰማይ ተመለከተው። ዊፋንም በጣም ተደሰተ። ስለ ጌታ ለዘመዶቹ እንደሚመሰክር ቃል ገባላት። በክርስትናም ጸንቶ ኖረ።